እስቲ ኢማጂን እናንተ ማለት የፕላዝማ ጠብታ ናችሁ። ወደ ኪድኒ ገብታችሁ ወይ ሽንት ሆናችሁ ትወገዳላችሁ ወይ ደግሞ ወደ ደም ትመለሳላችሁ። ሚሽናችሁ ምንድነው? ቼክ ፖይንቶችንና በሆርሞን የሚወሰኑ ውሳኔዎችን ማለፍ። ሆርሞኖቹ ቢወስኑት የፕላዝማ ጠብታው ሽንት ይሁን ወይስ ወደ ደም ይመለስ የሚለውን ነው። አብረን እናያለን። ሜላት እባላለሁ ከፎርዋርድ ቪዥዋልስ። ዛሬ ይህን ጠብታ ተከትለን በኔፍሮን የሚደረገውን ጉዞ ስቴፕ ባይ ስቴፕ እንከተላለን። እንጀምር። መጀመሪያ ኔፍሮንን እንይ። ኔፍሮንስ ሬናል ኮርፐስክል እና ሬናል ቲቡልስ የሚባሉ ክፍሎች አላቸው። ሬናል ኮርፐስክል ውስጥ ግሎሜሩለስ እና ቦማንስ ካፕሱል ነው ያለው። ይህን ፓርት ለፊልትሬሽን ነው የምንጠቀምበት። ሬናል ቲቡልስ ደግሞ ፕሮክሲማል እና ዲስታል ኮንቮልትድ ቲቢዩል እና ሉፖፌንሊ አላቸው። ለሪአብዞርፕሽን እና ለሴክሬሽን ነው የምንጠቀምባቸው። ኦኬ። ኪድኒ 3 ስራዎች አሉት፣ ፊልትሬሽን፣ ሪአብዞርፕሽን እና ሴክሬሽን። ፊልትሬሽን ማለት ፊልትሬት የመፍጠር ፕሮሰስ ነው። ሪአብዞርፕሽን ደግሞ ፊልተር የተደረገው ሰብስታንስ ወደ ደም ሲመለስ ማለት ነው። ሴክሬሽን ሰብስታንስ ወደ ሉመን ኦፍ ሬናል ቲቢዩል ሪሊዝ ሲደረግ ነው። የፕላዝማ ጠብታ የመጀመሪያ ስቴፕ ሬናል ኮርፐስክልን ማለፍ ነው። ሬናል ኮርፐስክልን የሚሰሩት ግሎሜሩለስ እና ቦማንስ ካፕሱል ናቸው ብለን የለ። ግሎሜሩለስ የካፒላሪ አይነት ነው። ብዙ ካፒላሪዎች እንደ ክር ተጠቅልለው የሚሰሩት ነው። ፌኔስትሬትድ ናቸው፣ ቀዳዳ አላቸው። ግሎሜሩላር ካፒላሪስ they have high pressure ምክንያቱም ኢፌረንት አርተሪውልስ ከአፈረንት ጠባብ ስለሆኑ ነው። ኪድኒ ውስጥ 2 አይነት ካፒላሪስ አሉ፣ ግሎሜሩላር እና ፔሪቲቡላር። ያው ግሎሜሩላር ካፒላሪ ቀደም እንዳልነው ቦማንስ ካፕሱል ውስጥ ያለ ከፍተኛ ሃይድሮስታቲክ ፕሬሸር ያለው ነው። ስለዚህ ምንም ሪአብዞርፕሽን አይካሄድም። ፔሪቲቡላር ካፒላሪስ ግን ሪክሌመር ናቸው። ዋና ስራቸው ሪአብዞርፕሽን ነው። ሬናል ቲቡልስ ጋር ተጠምጥበው ወደሚገኙት ሴክሬሽንም ያካሂዳሉ። ኮርቴክስ ውስጥ ቲቡሎቹ ጋር ይጠመጠማሉ። ሚድላ ውስጥ ግን ቀጥ ያሉ ልቦች ይሰሩና ቫዛዲክታ ይባላሉ። በጣም ትንሽ ሃይድሮስታቲክ ፕሬሸር እና በጣም ትልቅ ኦንኮቲክ ፕሬሸር አላቸው። ይህ የሆነው ግሎሜሩላር ካፒላሪ ፊልትሬት ብዙ ፕሮቲን ስላለው ነው። ብዙ ፕሮቲን አለ ማለት ደግሞ ኦንኮቲክ ፕሬሸር ይጨምራል። ይሄ ማለት ወደ ውስጥ የሚስብ ፎርስ ይጨምራል ማለት ነው። ስለዚህ አሁን ትንሽ ሃይድሮስታቲክ ፕሬሸር ማለት የሚገፋ ፎርስ እና ብዙ ኦንኮቲክ ፕሬሸር ወይም የሚስብ ፎርስ ሲኖር እንደ ስፖንጅ በደንብ ሪአብዞርብ ማድረግ ይችላሉ ማለት ነው። እስቲ በዛ ፖርታል ሲስተምን እንይ። ፖርታል ሲስተም ላይ 2 ካፒላሪዎች በአርተሪዮል ይገናኛሉ። መጀመሪያ ሬናል አርተሪ አለ፣ ከዛ አፈረንት አርተሪዮል፣ ከዛ ግሎሜሩላር ካፒላሪ፣ ከሱ ተነስቶ ኢፌረንት አርተሪዮል፣ ፔሪቲቡላር ካፒላሪ ብሎ ከዛ ወደ ሬናል ቬን ይገባል። ይህ መሆኑ ኪድኒ መጀመሪያ ደሙን በሃይ ፕሬሸር ያጣራና ከዛ ወዲያው ደግሞ በሎ ፕሬሸር የሚያስፈልገውን ሪክሌም ያደርጋል። ወደ ቦማንስ ካፕሱል እንመለስ። ብለድ እንዲጣራ 2 ተቃራኒ ፎርሶች አሉ። ብለድ ፕሬሸር ወደ ውጪ እንዲወጣ ያደርጋል። ኦንኮቲክ ፕሬሸር ኦፍ ፕላዝማ ፕሮቲንስ ደግሞ ፍሉድ እንዳይወጣ ነው የሚያደርገው። የሁለቱ ልዩነት ኔት ፊልትሬሽን ፕሬሸር ይባላል። ግሎሜሩላር ፊልትሬሽን ማለት አማውንት ኦፍ ፕላዝማ ፊልትሬት ኢንቱ ቦማንስ ካፕሱል ፐር ጊቨን ታይም ነው። ፊልትሬሽን ፍራክሽን ደግሞ ወደ ኪድኒ የሚመጣው ደም ምን ያህሉ እንደተጣራ ነው። እና ፊልትሬሽን ፍራክሽን የሬናል ፐርፊውዥን 1/5 ነው። ኖርማል ቫልዩ ለጄኤፍአር 125 ሚሊ ሊትር ፐር ሚኒት ነው። ለሬናል ፕላዝማ ፍሎ ደግሞ 625 ነውና ፊልትሬሽን ፍራክሽንን ለማግኘት ጄኤፍአርን በሬናል ፕላዝማ ፍሎ እናካፍላለን። የተካፈለውን በ100 ስናባዛው 20% ይመጣል። ይሄ ደግሞ የፊልትሬሽን ፍራክሽን ኖርማል ቫልዩ ነው። አሁን ደግሞ ኔት ፊልትሬሽን ፕሬሸርን ተጠቅመን ጄኤፍአርን ካልኩሌት እናድርግ። ዩቲኤን ዲያግራም አላማችን አሁን ዩሪን ፎርም ማድረግ ነው። ዩሪን ለመስራት ደግሞ ፍሉይድ ከግሎሜሩላር ካፒላሪ ማለት ከብለድ ቬዝል ወደ ቦማንስ ካፕሱል መግባት አለበት። 4 ፎርሶች አሉ ለዚህ። የመጀመሪያው ፑሽንግ ፎርስ ነው፣ ግሎሜሩላር ሃይድሮስታቲክ ፕሬሸር ማለት ነው። ኪድኒ ካፒላሪ ውስጥ ያለ ብለድ ፕሬሸር ነው። ስራው ፍሉይድ ከብለድ ቬዝል ወደ ቦማንስ ካፕሱል ገፍቶ ማስወጣት ነው። ሁለተኛው ፎርስ ስፖንጅ ፎርስ ነው፣ ግሎሜሩላር ኮሎይድ ኦስሞቲክ ፕሬሸር። ደም ውስጥ ትልቅ ፕሮቲኖች አሉና እንደ ስፖንጅ ፍሉይድ ይመጣሉ። ስለዚህ ብለድ ቬዝል ውስጥ ያለውን ፍሉይድ እንዳይወጣ ይጎትቱታል ማለት ነው። ሶስተኛ ፎርስ የሚገፋ ፎርስ ነው፣ ቦማንስ ካፕሱል ፕሬሸር። ቦማንስ ካፕሱል ውስጥ በፊትም የነበረ ፍሉይድ ሌላ ፍሉይድ እንዳይገባበት ይገፋዋል። ጥቅጥቅ ያለ ባስ ውስጥ ሌላ ሰው እንደመጨመር ነው። ስለዚህ አሁን ቦማንስ ካፕሱል ፕሬሸር ፍሉይድ ከብለድ ቬዝል እንዳይመጣበት ይገፋዋል። አንድ ሌላ ፎርስ አለ ደግሞ፣ የቦማንስ ካፕሱል ጎታች ፎርስ። ቦማንስ ካፕሱል ውስጥ ፕሮቲኖቹ ፍሉይድ ይጎትታሉ ወደ ካፕሱሉ እንዲገባ፣ ግን ፊልተር መደረግ አይችልም ሳይዛቸው ትልቅ ስለሆነ ማለት ነው። ስለዚህ ፕሬሸሩ 0 ሚሊ ሜትር መርኩሪ ነው። ወደ ካልኩሌሽኑ ስንገባ ጄኤፍአር ማለት ኔት ፊልትሬሽን ፕሬሸር በፊልትሬሽን ኮኤፊሺየንት ሲባዛ ነው። ኔት ፊልትሬሽን ፕሬሸር ደግሞ ወደ ቦማንስ ካፕሱል የሚያስገቡ ፕሬሸሮች ሲቀነስ ከቦማንስ ካፕሱል የሚያስወጡ ፕሬሸሮች ነው። ስለዚህ አሁን 60 ሲደመር 0
ሲቀነስ 32 ሲደመር 8 ያው 10 ሚሊ ሜትር ሜርኩሪ ይመጣል። ስለዚህ አሁን GFR ኢኳልስ ኔት ፊልትሬሽን ፕሬሸር ታይምስ KF ማለት ምን ያህል ዩሪን እንደምንሰራ የሚወሰነው በምን ያህል ኃይል ገፍተን ወደ ማጣሪያው እንደከተትን ሲባዛ ፊልተር የሚደረገው ቀዳዳ ምን ያህል ጤነኛና ክፍት እንደሆነ ነው። ይሄ ፕሮሰስ በየቀኑ 180 ሊትር ፊልትሬት ይሰራል፣ ግን አስደንግጦ አብዛኛው ወደ ደም ተመላሽ ነው። እንቀጥል። ስቴፕ 2 ፕሮክሲማል ኮንቮሉትድ ቲዩቡል ያስመላሽ ኮሚቴ ሊቀመንበር ነው። እዚህ ጋር ነው እንግዲህ ኪድኒ ወዴት ኑ ተመለሱ የምትለው። ግሉኮስና አሚኖ አሲድስ ሙሉ በሙሉ ይመለሳሉ። 65% አካባቢ የሚሆነው ሶዲየም እና ውሃ እዚህ ይመለሳሉ። ባይካርቦኔትና ኤሌክትሮላይቶችም ሪክሌም ይደረጋሉ። ግን ደግሞ ሲክሬት የሚደረጉም አሉ እና ሃይድሮጅን አየን፣ ድራግስ፣ ቶክሲንስ መውጣታቸው ደም ንጹህ እንዲሆን ያደርጋል እና አሲድ ቤዝ ባላንስም ሬጉሌት ይደረጋል። አሁን የመጀመሪያ ፊደላችንን ላስታውቃችሁ። አሴታዞላማይድ ካርቦኒክ አናይድሬስ ኢንሂቢተር ነውና ባይካርቦኔት PCT ላይ ሪአብዞርብ እንዳይደረግ ያግደዋል። ስለዚህ አሁን ብዙ ውሃ ወደ ዩሪን ይገባል። ፊልትሬታችን ወደፊት ይቀጥላል። አሁን ስቴፕ 3 ገብተናል። ሊፖፌንሊ የጨው ተራራ በሉት። በዚህ ተራራ ላይ ኮንሰንትሬሽን ግራዲየንት ይፈጠራል። ፊልትሬቱ በዲሴንዲንግ ሊምብ ሲወርድ ውሃ ይወጣል። ጨው ግን መውጣት አይችልም። አካባቢ ላይ ያለው ሜዱላ ኢንተርስቲሻል ኮንሰንትሬትድ ስለሆነ ኢንተርስቲሻል ስፔስ ወይም ሜዱላ ውሃውን ይመጣዋል። ፊልትሬቱ በጣም ኮንሰንትሬትድ ይሆናል። ከዛ ኮርነሩን ታጥፈን ወደ አሴንዲንግ ሊምብ እንወጣለን። አሁን ሁሉም ነገር ይቀየራል። ውሃ መውጣት አይችልም። ፊልትሬቱ ድሊት እንዲሆን ያደርገዋል። ለዚህ ነው አሴንዲንግ ሊምብ ዲሊቲንግ ሴግመንት የተባለው። ከዲሴንዲንግ ሊምብ ውስጥ ውሃ የሚወጣው ኢኩሊብሪየም እስኪደርስ ነው። ከዛ አሴንዲንግ ጋር ሲደርስ ብዙ ሳልት ሪአብሶርብ ይደረጋል። ይሄ ደግሞ ዲሴንዲንግ ሊምብ ጋር ኦስሞላሪቲ እንዲጨምር ያደርጋል። ኦስሞላሪቲ መጨመሩ ደግሞ ብዙ ውሃ ከዲሴንዲንግ ሊምብ እንዲወጣ ያደርጋል። ብዙ ወጣ ማለት ደግሞ አሴንዲንግ ሊምብ ጋር ፊልትሬቱ ሞር ዲሉት ይሆናል። ሞር ዲሉት ከሆነ ፊልትሬቱ ዞሮ ሲመለስ ብዙ ውሃ ከዲሴንዲንግ ይወጣል። ያለ ይቀጥላል። ሶ ፖዚቲቭ ፊድባክ ማለት አይደለ? ስለዚህ በቃ አሴንዲንግ እና ዲሴንዲንግ ሊምብ አንድ ላይ ሆነው ሜዱላር ኦስሞቲክ ግራዲየንት ይፈጥራሉ። ይሄ ፕሮሰስ ካውንተር ከረንት መልቲፕላየር ይባላል። ኮንሰንትሬትድ ዩሪን የምንሻለው ውሃ ለመቆጠብ ነው። አስተውላችሁት ከሆነ ውሃ በደንብ ካልጠጣችሁ ሽንታችሁ ዳርክ ቢጫ ይሆናል። በደንብ ሃይድሬትድ ስትሆኑ ግን ኦልሞስት ውሃ ነገር ይሆናል። ስለዚህ እንዳላችሁበት ሁኔታ ዩሪን ኮንሰንትሬሽን ይለያያል ማለት ነው። ሌትስ ሴይ ዲሃይድሬትድ ናችሁ። አሁን እንዴት አድርገን ነው ውሃ ሰውነታችን ውስጥ እንዲቆይ የምናደርገው? ካውንተር ከረንት መልቲፕላየር ማለት ሜዱላር ኢንተርስቲሽም ሃይፐሮስሞላር ሲሆን ማለት ነው። ካውንተር የተባለው በአሴንዲንግ እና በዲሴንዲንግ መሀል ተቃራኒ ፊልትሬት ፍሎው ስላለ ነው። አሁን ጀክስታ ሜዱላሪ አፓራተስ ምን እንደሆነ እናያለን። ጀክስታ ሜዱላሪ አፓራተስ ሴክሬታሪ ሴሎችን ይዟል። ማኪላ ዴንሳ፣ ጀክስታ ግሎሜራር ሴሎች እና ማሳንጀራል ሴንስ። ማኪላ ዴንሳ ፓራክሬን ሴክሬሽን አለው። ጀክስታ ሜዱላሪ ሴሎች ሬኒን ሪሊዝ ያደርጋሉ። ማሳንጀራል ሴሎች ግን ኮንትራክታይል ሴሎች ናቸው። የግሎሜሩለሱን ኤሪያ ይወስናሉ። ኮንትራክት ሲያደርጉ ደግሞ GFR ይቀንሳል። G ፕሮቲን ሪሴፕተሮች ኮንስትሪክት ያደርጓቸዋል። ሳይክሊክ AMP ግን ሪላክስ እንዲያደርጉ ነው የሚያደርጋቸው። ብለድ ፕሬሸር ሀይ ከሆነ በስትሬች ሪፍሌክስ ፊልትሬሽን ሰርፌስ ኤሪያውን ይቀንሱታል። እና እነዚህ ማኪላ ዴንሳ ጨው ቀማሽ ናቸው። ፊልትሬት ውስጥ ላለ ሶዲየም ክሎራይድ ሴንሲቲቭ ናቸው እና ጨው ካነሰ አፌረንት አርተሪዮል ሬዚስታንስ ይቀንሳል፣ ሬኒን ይመረታል እና GFR ደግሞ ይጨምራል። አሁን ማወቅ ያለብን ያለ ካውንተር ከረንት መልቲፕላየር ኮንሰንትሬትድ ዩሪን ማግኘት እንደማንችል ነው። ችግሩ ግን ሌላ ቪላን አለ። ፊሮሴማይድ ሉፕ ዳይሬቲክ ነው። ሶዲየም ፖታሽየም ቱ ክሎራይድ ትራንስፖርተርን ብሎክ ያደርጋል። ቲክ አሴንዲንግ ሊምብ ውስጥ ያለው ማለት ነው። ሳልት አይወጣም፣ ኦስሞቲክ ግራዲየንት የለም። ስለዚህ ውሃ ይባክናል። የዚህ ሁላ ውጤት ማሲቭ ዳዩሬሲስ ነው። ብዙ እንሻናለን። ስቴፕ 4 ዲስታል ኮንቮሉትድ ቲዩቡል ኳሊቲ ኮንትሮል ነው። ፊልትሬቱ ወደ ዲስታል ኮንቮሉትድ ቲዩቡል ደርሷል። ይህም ቦታ እንደ ጥራት ምዘና አስቡት። ትንሽ ማስተካከያዎች ናቸው እዚህ የሚደረጉት። ሶዲየም እና ክሎራይድ ሪአብዞርብ ይደረጋሉ። ካልሲየም ሃንድሊንግ ላይም እጁ አለበት ዲሲቲ፣ የሱ ስራ ነው። ፓራታይሮይድ ሆርሞን ካልሲየም ሪአብዞርፕሽን ይጨምራል ከዲሲቲ። ለዚህ ነው ዲሲቲ ለካልሲየም ባላንስ የሚያስፈልገው። አሁን ሌላ ድራግ ይመጣል፣ ታያዛይድ ዳይሬቲክስ የሚባል። ሶዲየም ክሎራይድ ትራንስፖርተርን ብሎክ ያደርጓል። ስለዚህ ትንሽ ሶዲየም ነው ሪአብዞርብ የሚደረገው። አብዛኛው ሶዲየም በሽንት ይወጣል። እዚህ ጋር ኤግዛም ፌቨሪት ቶፒክ ነው። ታያዛይዶች ካልሲየም ሪአብዞርፕሽን ይጨምራሉ። አስታውሱ፣ ሉፕ ዳይሬቲክስ ዌስት ካልሲየም፣ ታያዛይድ ሴፍ ካልሲየም። ይህም ብቻ ካበቃችሁ ብዙ ፊዚዮሎጂ እና ፋርማኮሎጂ ጥያቄ ትመልሳላችሁ። አሁን የመጨረሻው ቼክ ፖይንት ላይ ደርሰናል። ኮሌክቲንግ ዳክት። እዚህ ነው ሆርሞኖች የመጨረሻ ውሳኔ የሚሰጡት፣ ውሃ ኮንሰርቭ ይደረግ ወይስ ይወገድ የሚለው ማለት ነው። የመጀመሪያው ሆርሞን አልዶስትሮን ነው። ፕሪንሲፓል ሴሎችን ሄዶ ሴፍ ሶዲየም ይላቸዋል።
ሶዲየም ወደ ደም ሲመለስ ደግሞ ፖታሲየም ወደ ዩሪን ስክሬት ይደረጋል። ስለዚህ ብዙ ሶዲየም ሪቴን ከተደረገ ደግሞ ብዙ ውሃ ሪቴን ይደረጋል። ዋተር ፎሎስ ሳልት። ከዛ ብለድ ፕሬሸር ይጨምራል። ሁለተኛው ሆርሞን ኤዲኤች ነው፣ አንታይ ዳዩሬቲክ ሆርሞን። ኤዲኤች አኳፖሪንቱ ዋተር ቻናሎችን ወደ ኮሌክቲንግ ዳክት ሜምብሬን ይከታል። አሁን ውሃ ከቲቢሉ ወደ ደም ይመለሳል። ኤዲኤች ሌቭል ከጨበረ ውሃ ይመጠጣል። ዩሪን ኮንሰንትሬትድ ይሆናል ማለት ነው፣ ውሃ ሪአብዞርብ ሲደረግ። በቃ እዚህ ጋር ነው ሁለት ሆርሞኖች የመጨረሻ ውሳኔ የሚሰጡት። የመጨረሻ ድራግ አለ እዚህ ጋር ስፓይሮኖላክቶን። ፖታሲየም ስፔሪንግ ዳዩሬቲክ ነው። ኢትስ ቦዲ ጋርድ ፎር ፖታሲየም። የአልዶስትሮንን ኢፌክት ብሎክ ያደርገዋል። ሶዲየም ሪአብዞርፕሽን ይቀንሳል። ፖታሲየም ሪዘርቭ ሆኖ ይቀመጣል። ለዚህ ነው ፖታሲየም ስፔሪንግ ዳዩሬቲክ የተባለው። አሁን ወደ ክሊኒካል ኖትስ እንግባ። ኔፍሮቲክ ሲንድሮም። ኔፍሮቲክ ሲንድሮም የግሎሜሩላር ፊልትሬሽን ባሪየር ፐርሜቢሊቲ ዲፌክት ነው። ከኔፍራይቲክ ሲንድሮም የሚለየው ነን ኢንፍላማቶሪ ስለሆነ ነው። ፓቶፊዚዮሎጂ ጋር ስንመጣ መጀመሪያ ፖዶሳይት ኢንጁሪ ይኖራል። ፖዶሳይቶቹ ፍላት ሆነው እርስ በርስ እንዲጣበቅ ያደርጋቸዋል። ይህን የሚያመጣው ሳይቶኪኖች፣ ኢሚዩን ኮንፍሊክስ ወይም ሜታቦሊክ ስትረስ ነው። ከዛ የግሎሜሩላር ቤዝመንት ሜምብሬን ቻርጅ ይጠፋል። በዚህ ጊዜ ፕሮቲን ሊክ ያደርጋል። ፕሮቲን ዩሪያ ይኖራል ማለት ነው። ፕሮቲን ዩሪያ ማለት አልቡሚን ዩሪን ውስጥ እየተወገደ ነው ማለት ነው። ደም ውስጥ ያለው የአልቡሚን መጠን ይቀንሳል፣ ሃይፖ አልቡሚኒሚያ። ከዛ ካፒላሪ ኦንኮቲክ ፕሬሸር ይቀንሳል። ኦንኮቲክ ፕሬሸር ማለት ፍሉድ እንደ ስፖንጅ የሚመጣው ማለት ነው። ስለዚህ ፍሉድ የሚመጥ ከሌለ ወደ ቲሹ ይሄዳል። ከዛ ሲቪር ኢዴማ ያመጣል። ፒቲንግ ነው ናን ፒቲንግ የሚለውን ኮሜንት ላይ ጻፉልኝ። ፍሉድ ወደ ቲሹ ሲሄድ ብለድ ቮሊዩም ይቀንሳል። ከዛ ራስ ሲስተም አክቲቬትድ ይሆናል። ጫውና ውሃ ሪቴን ስለሚደረግ ማለት ነው። ኢዴማውም ይዩሳል። ይህ ሁላ ሲፈጠር የሊቨር ምላሽ የሚሆነው ብዙ ፕሮቲን መስራት ነው። ግን በዛ ኮሌስትሮል እና ሊፖፕሮቲንስ ይመረታሉ። ሃይፐርሊፒዴሚያ መጣ ማለት አይደል? ኔፍሮቲክ ሲንድሮምን ማኔጅ ለማድረግ እንደ ፕሪዲንሶሎን ያሉ ኮርቲኮስቴሮይድስ ይሰጣሉ። ፖዶሳይቶቹ ሊክ እንዲያደርጉ ያደረጋቸውን ሳይቶካይንስ ሰፕረስ ያደርጋሉ። እንደ ፉሮሴማይድ አይነቱ ሊፕ ዳዩሬቲክ ደግሞ ኢዴማውን ይቀንሳል። ግን ለምንድን ነው ኔፍሮቲክ ሲንድሮም ታማሚዎች ለኢንፌክሽን ተጋላጭ የሆኑት ካልን እንደውም ብዙ ፕሮቲን ሉዝ ያደርጋሉ ብለን የለ። ከፕሮቲኖቹ አንዱ ኢሚኖግሎቢሊን ነው፣ በተለይ አይጂጂ ደግሞ ለኦፕሶናይዜሽን እና ኢንካፕሱሌትድ ባክቴሪያ ግድ ነው። አሁን ስትሬፕቶኮከስ ኒሞኒያ ኢንካፕሱሌትድ ነው። ሬናል ፊዚዮሎጂ ላይ ምን ተብሎ ኦራል ይጠይቃል? እስቲ የኪድኒ ፋንክሽን ምንድን ነው ብንል ቀላል የሚመስል ግን ሻዋጭ ጥያቄ ነው። የኪድኒ ፋንክሽን ምንድን ነው ስትባሉ ሪአብዞርፕሽን፣ ሲክሬሽን፣ ፊልትሬሽን ካላችሁ በቃ ውሃ በላችሁ። እነሱ ቤዚክ ሬናል ፕሮሰሶች ናቸው። መልሱ ኤሪትሮፖይቲን ፕሮዳክሽን፣ ቫይታሚን ዲ አክቲቬሽን፣ ሬናል ሲክሬሽን እና ግሉኮኒዮጀኔሲስ ነው። ግሎሜሩላር ስትራክቸር ማለት ሃይ ፕሬሸር ያለበት ታፍት ኦፍ ካፒላሪስ ነው። ፊልትሬሽን ባሪየር ከውስጥ ወደ ውጪ ሊስት ስናደርጋቸው መጀመሪያ ኤንዶቴሊየም አለ፣ ከዛ ግሎሜሩላር ቤዝመንት ሜምብሬን አለ፣ መጨረሻ ላይ ፖዶሳይት ፉት ፕሮሰስ ነው ያለው። ሪአብዞርብ የማይደረጉ ሞለኪውሎች ደግሞ ኢንሱሊን፣ ጄፋር ሜዥር ለማድረግ የምንጠቀምበት፣ ክሪያቲኒን መስል ዌስት ሲኖር እና ማኒቶል ናቸው። ዩሪን ፎርሜሽን እና ዩሪን ፓትዌይ በሁለት ፌዝ እንክፈለው፣ ማይክሮስኮፒክ እና ማክሮስኮፒክ። ማይክሮስኮፒኩ ኔፍሮን ውስጥ ያለው፣ ማክሮስኮፒኩ ደግሞ ከኮሌክቲንግ ዳክት በኋላ ያለው ነው። ስለዚህ አሁን ግሎሜሩለስ ቦማንስ ካፕሱል፣ ፒሲቲ ዲሰንዲንግ፣ አሴንዲንግ፣ ዲሲቲ ኮሌክቲንግ ዳክት ነው የሚመጣው። ከዛ ማክሮስኮፒክ ጋር ስንመጣ ከኮሌክቲንግ ዳክት ሬናል ፓፒሌ፣ ማይነር ካሊክስ፣ ሜጀር ካሊክስ፣ ሬናል ፐልቪስ፣ ዩሬተር፣ ዩሪናሪ ብላደር፣ ዩሬትራ፣ ከዛ ኤክስክሪሽን መጨረሻ ላይ። ቪዲዮን ሰመራይዝ እናድርግ። አሁን እያንዳንዱ ቲቪ ውስጥ ምን ሪአብዞርቭ እና ምን ሲክሬት እንደሚደረግ እኔ ፒሲቲ ላይ ሪአብዞርቭ የሚደረጉት ሶዲየም እና ግሉኮዝ ፈርስት ሀፉ ላይ፣ ሶዲየም ከክሎራይድ ጋር ሰከንድ ሀፉ ላይ። ሲክሬሽን ላይ ደግሞ ሶዲየም ካውንተር ትራንስፖርት ይደረጋል በሃይድሮጅን አይን። ሶዲየም ይወጣል፣ ሃይድሮጅን አይን ይገባል። ሉፕ ላይ ሉፐፌን ላይ ዲሰንዲንግ ሃይሊ ፐርሜብል ነው ለውሃ፣ ግን ለሶሊቶች ኢምፐርሜብል ነው። ዲሴንዲንግ ለውሃን ያሳልፋል፣ ግን ሶሊቶችን አያሳልፍም። ኤርሊ ቲቦሎቹ ጋር ዋተር ሪአብዞርቭ ይደረጋል ፓሲቭሊ። አሴንዲንግ ጋር ስንመጣ ሶዲየም ክሎራይድ ሲክሬሽን ከቲክ ባዞሌተራል ሜምብሬን አለ። ሶዲየም ፖታሽየም ፓምፖችን እንጠቀማለን። ክሎራይድ ባዞላተራል ሜምብሬን ውስጥ ሶዲየምን ተከትሎ ነው ፍሎ የሚያደርገው። ኤርሊ ዲስታል ላይ ሆርሞኖች ናቸው አክት የሚያደርጉት። ኤርሊ ዲስታል ኢትስ ኢምፐርሜብል ቱ ዋተር ኤንድ ዩሪያ፣ ግን ለአይኖች ፐርሜብል ነው። ሌት ዲስታል ላይ ስንመጣ ፕሪንሲፓል ሴሎች እና ኢንተርካሌተር ሴሎች እዚህ ነው ያሉት። ፕሪንሲፓል ሴሎች ሶዲየምን ሪአብዞርቭ አድርገው ፖታሲየምን ሲክሬት ያደርጋሉ። ኢንተርካሌተር ሴሎች ሃይድሮጅን አይንና ፖታሲየምን ሲክሬት አድርገው ባይካርቦኔትን ሪአብዞርቭ ያደርጋሉ። ፖታሲየም ስፔሪንግ ዳይሬቶች ሌት ዲስታል ላይ ነው አክት የሚያደርጉት። ስፓይሮኖላክቶን፣ ኢፕሬኔኖል፣ አሚሎራይድ፣
ትራያምትሪን ስክሪንሾት አድርጋችሁ ያዙት። ቪዲዮ ከተመቻችሁ ላይክ አድርጉት። ጋር ይጠቀማል ለምትሉት ሰው ሼር አድርጉልኝ እና ቪዲዮ አፕሎድ ሲደረግ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። የምታስቡትን ኮሜንት ሴክሽን ላይ ጻፉልኝ። እናልፋለን።